ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ አጋም ቢቀፉ ተመልሶ አጋም አርፈ ተቀመጥ አንተ ልጋጋም አረጋጅሬ የንቆቆ ፍሬ እየወቀጡት ይሆናል ቀኔ እንበለውና ጉልበቱን እንከፍለዋለን የየግምቱን እንበለውና ጉልበቱን የተንፏቀቀ ይውጣው ዳገቱን አርሶም ቂጣ ነው ሸምቶም ቂጣ እንበለውና የመጣው ይምጣ የታትየ ልጅ የፈታይቱ ቅንድቡን ብሎ ጣሎ ባናቱ የታትየ ልጅ የፈታይቱ ቅንድቡን ብሎ ጣሎ ባናቱ ዘራፍ አካኪ ዘራፍ አካኪ ዘራፍ ዱብዱብ ያለው እንደ በረዶ ከልጅነቱ በረሃ ለምዶ አሻግሮ ገዳይ ሩቅ ከማዶ ህይወት ሽመሌን ክንድማት ሞላ በዝች እኮ ነው አርማስ በላ ህይወት ሽመሌን ክንድማት ሞላ በዝች እኮ ነው አርማስ በላ ተልባሲ ቆላ ይላል ጢጢ የደንበጫው ልጅ አመለቅብጢ ቂጣሙን አንዳሌ ሙጫፋ አካኪ ዘራፍ አካኪ ዘራፍ ያገር ዘበኛ ዘራፍ ኢትዮጵያ አርማኛ ዘራፍ ጠላቴ ሳልማርክ ዘራፍ አርፌ ማልተኛ ዘራፍ ከነኩኝ ማለካ ዘራፍ ከነኩኝ ማላስተኛ ዘራፍ ጠላቴ ሳልማርክ ዘራፍ አርፌ ማልተኛ። እሺ እንግዲህ አባዬ በዚህ አዲስ ዓመት በዘራፍ እንደጀመርከው ገልጸህልናል። እኔ የምጠይቀው ግን ዘራፍ ብለህ ከምትጀምር ሌላ ሰላም ፍቅር ብለህ ብትጀምር አይሻልም? ምን ስላሰብክ ነው እንግዲህ በዘራፍ አዲስ ዓመቱን የጀመርከው? ይሄው በጣም ለየት ያለ አጀማመር ነው። እንግዲህ ዘራፍ ማለት እንግዲህ ዘራፍ ለሁሉም ይሆናል። ዘራፍ ለሰላም፣ ዘራፍ ለፍቅር ይሆናል። እንግዲህ ሂስቶሪካሊ ግን ዘራፍ የሚለው ከምን ጋር ተያይዞ ነው ዘራፍ የሚባለው? ዘራፍ ማለት እንግዲህ ማነሳሳት ነው። ዘራፍ አይዞ፣ ዘራፍ ለሰላም፣ ዘራፍ ለፍቅር አለው እንዲያበል ጎበዝ ጀግና ከፊት ነኝ ቅደም እንደማለት። ኦኬ ቤዚካሊ ይሄ ዘራፍ የሚለው ከየትኛው ህብረተሰብ የመጣ ባህል ነው? ልታስተዋውቀን ትችላለህ? በእርግጥ ታውቀዋለህ ይህን ታሪክ? ዘራፍ ማለት እንግዲህ እርግጥ ቋንቋው ሊለያይ ይችላል እንጂ ዘራፍ የሚለውን በአማርኛ ወይም ደግሞ በሰሜኑ በኩል ያለው ዘራፍ የሚለውን ቃል ሊጠቀሙ ማንኛውም ህብረተሰብ ዘራፍ የሚለውን በተለያየ በሌላ ቋንቋ ሊጠቀሙ ይችላል። ያ ማለት አይዞ ተነስ፣ ከጎን ነኝ፣ ጎበዝ ከፊት እንደማለት ነው ኖርማል። እሺ እና በዚህ አዲስ ዓመት አለሁ እያልክ ነው? በዚህ አዲስ ዓመት አይዟችሁ ዘራፍ ለፍቅር፣ ዘራፍ ለሰላም፣ ዘራፍ እምዬ፣ ዘራፍ ለሁሉም እያለ ግን ዘራፍ ብለህ ስትገልጽ ኃይል የመጠቀም አካሄድ እንዳለው ያሳያል። ኃይል ልትጠቀም አስበህ ነው ማለት ነው ወይም እንደዚያ እየጠራህ ነው? አንተ አልክ ዘራፍ ማለት እንግዲህ ዘራፍ ለሰላም ሲል ሰላም ኃይል አለው፣ ዘራፍ ለፍቅር ሲል ፍቅር ኃይል አለው። እንግዲህ እስካወቅኩት ድረስ ግን ዘራፍ ብሎ ስለ ፍቅር የዘፈነ አይቼ አላቅም። ዘራፍ የተበደለ ማንነቴን መብቴን ተጎድተዋል ተነካ የሚለው ያ ሲጠቀም ብቻ ነው እስካሁን ድረስ ያየው። አንተ እንዴት አድርገህ ነው ዘራፍ የፍቅር ዘራፍ የሰላም ያደረከው? እንግዲህ አየህ፣ ለዚህ ነው ዘንድሮ ዘራፍ ለፍቅር፣ ዘራፍ ለሰላም፣ ዘራፍ ለሀገር፣ ዘራፍ ለሁሉም ምን ሲያጋጥም ነው ግን እነዚህ አማረህ ዘራፍ የምትለው? ዝም ብለህ የፍቅር ዘፈኖች ብዙ አሉና የተዘፈኑ እነሱን ብትዘፍን አይሻልም አዲስ ዓመት ላይ? ዘራፍ እንግዲህ እንዳጠቃቀም ነው። እኔም እንግዲህ ዘራፍን በአዲስ መልክ ይዤ መጣሁት። ዘራፍ የሚለው ኃይል ቃል እንደመሆኑ ዘራፍ ለፍቅር፣ ዘራፍ ለሰላም በሚለው አስተካክዬ ኃይልና ሰላምና ፍቅርን ለማምጣት እንግዲህ አንተ ዘራፍ ብለህ አዲስ ዓመቱን ጀምረኸዋል። እንግዲህ እኛ ሁሉ ጊዜ ዘራፍ የሚለውን ነገር ስንሰማ ከህፃኔ ሰምቼው ያደግኩት ዘራፍ ሲባል በቃ የጦርነት ምናምን መንፈስ ነው የሚታየኝና አንተ ለምንድን ነው አዲስ ዓመቱን በዘራፍ የጀመርከው? ቤዚካሊ ዘራፍ ሲባል እስቲ ሙሉ ስለ ዘራፍ ይዞት ግለጽልኝ። ያ እንግዲህ አሁን እንዳልከው ትክክል ነው። ዘራፍ ሁልጊዜ ሰው የሚጠቀመው በሌላ መንገድ ነው። ግን ዘራፍ ማለት ለሰላም ይሆናል፣ ለፍቅር ነው። ዘራፍ ማለት በእንትኑ በአሰጣጡ እንትን ኃይል እና ሞቲቬት የሚያደርግ የሚገፋፋ የሚያነሳሳ አነሳሽ ኖርማል እና ያንን ነገር ስትጠቀም ደግሞ ዘራፍ ለፍቅር ካል ለፍቅር የሚያነሳሳ ነገር ኃይል እንደመስጠት ማለት ነው። ለሰላም ስትል ደግሞ ለሰላም የሚሰጥ ኃይል እንደመስጠት ማለት ነው። እኔ ግን እንደሚመስለኝ ዘራፍ ስትል የሆነ ነገር አንተ ስትበደልና ለዚያ ለተበደልከው አይሆንም በቃ ተነስቻለሁ
ወይ ሞት እንደማለት ነው የሚገባኝ። እንግዲህ ዘራፍ ማለት እኮ ለዛ እኮ ነው። ዘራፍ ማለት ለፍቅርም እሞታለሁ ለሰላም እሞታለሁ እንደማለት ነው። ዘራፍ ማለት አለው እኔም እንደዛው ነኝ፣ እኔም አለው እኔም አጠገብ ነኝ፣ ምንድነው አለው ተነሳው እንደማለት ነው። እና እኔም አሁን ልል የፈለኩት ምንድነው ዘራፍ እኔም ለሰላም አለሁ፣ ዘራፍ እኔም ለፍቅር አለሁ፣ ተነስቻለሁ እንደማለት ነው። እና በሌላ ዘራፍ ማለት ትተህ ሌላ የፍቅር ዘፈኖች የተዘፈኑ ፍቅርን ብቻ ልታስታውስባቸው የምትችል ብትጠቀም አይሻልም ነበር? ወዲያው ዘለህ በቃ ወደ ዘራፍ አትንኩኝ እንደዚህ አይነት አስመሰልከው። እንግዲህ ዘራፍ ማለት ነገርኩ። እንግዲህ እሱ ቅድም እንደገለጽኩልህ ዘራፍ እንግዲህ ኖርማል እንደንትን ነው እንዳቀባበል ነው። አንድን ቋንቋዎችን በተለያዩ ነገሮች ልትገልጽባቸው ትችላለህ፣ ወይም ደግሞ ባህሎችን በተለያዩ ነገሮች ልትገልጽባቸው ትችላለህ። እና እንደ አንተ አገላለጽና እንዳቀባበል ነው። የኔ አቀባበል እንግዲህ ዘራፍ ማለት የሚያነሳሳ ኃይል የሚሰጥ ሁሉን ነገር አደርጋለሁ ከጎን ነኝ ተነስቻለሁ እንደማለት። ያ ማለት ደግሞ እኔ ዘራፍ ለፍቅር፣ ዘራፍ ለሰላም፣ ዘራፍ ለሁሉም። እንግዲህ አንተ በአዲስ መልኩ እያቀረብከው ነው እንጂ እስካሁን ድረስ እኔ እስካየሁትና እስከሰማሁትና እስከተረዳሁት ዘራፍ ሲባል አብዛኛው ጊዜ ትጥቅ ታጥቀው በቃ ጫካ ሲገቡ የሆነ አካል ወይም ስርዓት እርሱን ለመገርሰስ ሲነሱ ይህን ዘፈን ወይም ይሄን ዘራፍ የሚለው እንደሚጠቀሙ አውቃለሁ። አንተ ለመጀመሪያ ጊዜ ግን ዘራፍ ለፍቅር፣ ዘራፍ ለሰላም የሚለው በተለየ መልኩ እንግዲህ አቅርበዋል። አድማጮቻችን እንዴት እንደሚያዩት አስተያየታቸው ላይ እንሰማለን። እንግዲህ እስካሁን ድረስ ግን እኔ ተወልጄ ባደኩበት ከተማ ይሁን አካባቢ አንተም ተወልደህ ባደክበት ከተማም አካባቢም ዘራፍ የሚል ኮንሰፕት ወዲያው በቃ ተነስቻለሁ በቃ ላለው ግፍ ካሁን በቃ እንደማለት ነው የምረዳው። እንግዲህ ህብረተሰቡም እንደዚያ እንደሚረዳው ነው ማምነው። እና በአዲስ ዓመት ለመጀመሪያ ጊዜ ዘራፍ ብሎ የመጣው የመጀመሪያው አንተ ትሆናለህ ማለት ነው። ሰው ነው ሆናለሁ። እንግዲህ ዘራፍ እኔም ለዛ ነው ቀደም ስለ ቆየሁት። ዘራፍ እንግዲህ ቋንቋ እንዳገላለጽና እንዳቀባበለ ነው። ስለዚህ ዘራፍ አለው ተነሳው ከጎን ነኝ ቁሜያለሁ እንደማለት ነው። አይዞ ግፋ እንደማለት። ያ ማለት እንግዲህ ለሰላም ከሆነ አይዞ ለሰላም አለው ከጎን ነኝ ቁሜያለሁ ግፋ እንደማለት ነው። እስካሁን ድረስ ግን እንደዛ ነው። ስለዚህ አንድ ነገር ሁሉ ጊዜ በአንድ አይነት ከመግለጽ በተለያዩ ቃላቶችን መግለጽ ይቻላል። እንግዲህ እስካሁን ድረስ ለጦርነት ብቻ የምንጠቀምባቸው አገላለጾች፣ ለሰላም የምንጠቀምባቸው አገላለጾች፣ ዘፈኖች ይለያያሉና አንተ አሁን የተጠቀምከው እስካሁን ድረስ እኔ እስካወቅኩ ድረስ ለጦርነት የምንጠቀመው መሆኑን ነው። እንግዲህ አንተ ግን በሌላ መልኩን ላቀርበው እያልክ ነው። እንግዲህ ህብረተሰቡ ምን እንደሚልህ እንጠብቃለን። መልካም ጥሩ ነው። እንግዲህ እኔ አሁን እንደ በመግቢያ እንደተናገርኩት መጀመሪያ ዘራፍ አካኪ ዘራፍ አጋ በህብረተሰቡና በባህሉ ያለውን ነገር እንግዲህ ዘራፍን አቅርቤዋለሁ። ከዛ እውነተኛውና የመጀመሪያው የነበረው ዘራፍ እሱ ነው። ያን ያለው ሆኖ ዘራፍ አካኪ ዘራፍ ያን ሆኖ አሁን ደግሞ እኔ ቀይሬ ዘራፍ አካኪ ዘራፍ፣ ዘራፍ ለሰላም፣ ዘራፍ ለፍቅር፣ ዘራፍ አካኪ ዘራፍ፣ ዘራፍ የፍቅር አምላክ፣ ዘራፍ የሰላሙ ጌታ፣ ዘራፍ አካኪ ዘራፍ፣ ዘራፍ ለአንተ እገዛለሁ፣ ዘራፍ የፍቅር ጌታ፣ ዘራፍ የሰላም አባት፣ ዘራፍ አካኪ ዘራፍ በሚለው እንግዲህ አለው ከጎን ነኝ ዘራፍ ለፍቅር፣ ዘራፍ ለሰላም ብዬ በአዲስ መጥቻለሁ። ይሄ ነው እንግዲህ የዘራፍ ዓመተ ምህረት አድርገዋል። እንግዲህ እኔ በበኩሌ ዓመቱ የሰላም የፍቅር እንጂ ዘራፍ ብዬ እንደማልጀምረው አስቀድሜ ነግሬሃለሁ። እንግዲህ አንተና አንተን መሰሎች ዘራፍ ብላችሁ አዲስ ዓመት መጀመራችሁን የእናንተ መብት ነው። እንግዲህ መልካም አዲስ ዓመት። ዓመቱ የሰላም የፍቅር ዓመት ያድርግልን። ሃፒ ኒው ይር። አመሰግናለሁ። ዘራፍ መልካም አዲስ ዓመት። ዘራፍ አካኪ ዘራፍ አመሰግናለሁ። ዘራፍ አካኪ ዘራፍ አሜን። አዲስ ዓመት ዘራፍ አካኪ ዘራፍ፣ ዘራፍ ለፍቅር፣ ዘራፍ ለሰላም፣ ዘራፍ አካኪ ዘራፍ፣ ዘራፍ አለው ከጎን፣ ዘራፍ አለው ለፍቅር፣ ዘራፍ አለው ለሰላም፣ ዘራፍ አካኪ ዘራፍ፣ ዘራፍ ለሰላም፣ ዘራፍ ለፍቅር፣ ዘራፍ ዘራፍ